ሜሊ ማንሽ የኔ ቆንጆ በጣም 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 ሆት ነው። በጣም ነው የሚሞቀው። ደስ ይላል፣ ደስ ይላል። ይለያል ግን ሙቀቱ። እኔም ውድድር ማረጋችሁ አዶኔል ኳታር ነይ። ምን አለ ኳታር? ሜካፕ ምናምን አልተቀባውም። ኧረ በስመ አብ፣ ኧረ በስመ አብ። ትላንትና የቀቡኝ ልጆች ራሳቸው በቃ በጣም በቃ እንትን አድርገው ፕራይም አድርገው ምናምን ጠብቅ። ሜካፕ ለመቀባት ግን ፎር ፋውንዴሽን ብዙ ነገር መጠቀም አለባቸው። ያንን ኤክስፒሪየንስ ወስጃለሁ አሁን ማለት ነው። ካልሆነ እንደ አውሮፓ ሜካፕ ልድፍ አድርገሽ ብትወጪ ሲሚንቶ እንደተመረገ እንትን ጥፍ ብሎ እንዲህ ፍልቅቅ እያለ ነው ቆዳሽ የሚወጣ ይመስለኛል። እና አይ ቲንክ ጥሩ ኤክስፒሪየንስ አግኝቻለሁ ለዚህ ሙቀት። አሁን ማላዲቭን ቢሆን ኖሮ ሜካፕ አይታሰብም። እዚህ ግን ሜካፕ መቀባት ይቻላል፣ ግን ፕሮሰስ አለው ለቆዳቸው ማለት ነው። እና ግን ባልቀባም እንደዚህ ቆንጆ ነኝ። አይ ቲንክ ብዙ ኮምፕሊመንት መጥቶልኛል። አንቺ እንደዚህ ጂጂኪያ እንደዚህ ነሽ ምናምን ነገር። እኛ ከዚህ በኋላ መተን በቃ እንትን እንልልሻለን እንመሰክርልሻለን ምናምን አለኝ። አይ አይደለም አልኳቸው። ይህ አገሩ ያሳምራል መሰለኝ። ገባቸው? አገሩ ስለሚያሳምር አይ ቲንክ አገሩ ስለሚያሳምር ነው ምናምን ስላቸው ነው ገና በአራት በሶስት ቀንሽ እንዴት እንደዚህ ይሄ የድሮ መሆን አለበት ሲለኝ የስ የድሮ ነው አልኳቸው። ሚላኒን አገኛት። ኦኬ እቺ ቆንጆ ልጅ እዚህ ነው የምትኖረው አይደል? ነው እዚህ ነው ወይስ ሌላ ከዚህ ወጣ ብሎ ነው አይደለ? አው እግዚአብሔርን ጊዜ የለኝም ምንም ጊዜ። ደስ ይለኛል ባገኛት። ሺ ሶ ቢዩቲፉል በጣም ቆንጆ ዲሲፕሊን ያላት ልጅ ናት። ደስ ይለኛል ግን አሁን ታይም ለጉዳይ ነው የመጣሁት እና እዚሁ ቅርብ ያሉ ሰዎችን አግኝቼ እሷ ሩቅ መሰለች ሌላ ሀገር ነው የምትኖረው አይደል እንጂ ችግር አልነበረም። ጨዋ ስለሆነች ብትገኝም እሷ ችግር የለውም። ሌሎቻችሁም ግን እናቴ እንትንን ማግኘት ብችል ደስ ይለኝ ነበር። ግን አይ ቲንክ ሄድኩኝ ነው ምናምን ስትል ሰምቻታለሁ። እኔ ህጻናቶችን የማገኝ ወጣቶችን የማገኘው እንጂ ሶሪ እኔ እንትን ነው ማግኘት ፈልገው ልጆች የሉ ወጣት ልጆች ባምቢ በጣም ስለምወዳት ባገኛት ደስ ይለኝ ነበር። በት የለችም እሷ ሄደች መሰለኝ። እኔም ደግሞ ጊዜ አላገኘም ነበረ። ባምቢ ባገኛትና ቅፍ ባረጋት ደስ ይለኝ ነበር ግን አልቻልኩኝም። እችን 4 ቀን በጣም ቢዚ ነበርኩ። ዛሬ ነው ያረፍኩት። መንገዱ ምናምን ስላል እናንተ ሩቅ ነው ደግሞ ከዚህ ከጀርመን እዚህ ቴንክ ዩ። ሌሎቻችሁን እንኳን ባለማግኘት ተባበሩኝ ባለማግኘት ተባበሩኝ። ቲንክ ሶ ማች። እንዲህ ማን በሳት የሚጫወተው ጣጣ ብዙ ነው እናቴ። እንዲህ በሩቅ ሃይ ሃይ ነው መባባል ያለብን እንጂ ሃይ 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 ተባባላላችሁ። ባላችሁበት ጤና ሁኑ። ወይ አርኮድ ቴንክ ዩ ሙናዬ የኔ ቆንጆ። ኖ ጥሩ ሰው አለ ግን አሁን ካለው የዱባይ ትኩሳት ብንወጣ ነው የሚሻለው። የት ሄደሽ ነው? ዱባይ። ሰላም ቴንክ ዩ። ማንም ጅቡ ተገናኝተናል። በነገራችን ላይ ካልነገራችሁ እንጂ እዚህ ሆቴል ነበርሽ? አሪፍ ሆቴል ነው፣ ቆንጆ ሆቴል ነው፣ ግን ያው የቢዝነስ ሆቴል ነው። ጀስት ቲንክ ቤቲ ግን ለምን መጣሽ? ማየት ያ
ምነው ጨዋሽ እዚህ ሀገር ህጉ ጨዋ ሀገራችን ስንገባ እንገናኛለን። ችግር ለሁሉም እንችላለን ያልሽ በመቻቻል ደረጃ ቀነኒ ሜሊ የምትባይ ልጅ ቆይ ቅርታ ለመሰከርልሽ ነበር። በቃ ቤክርት ማን ልበል? ሜሊ አሞሪ ማንሽ? ሜሊ አሞሪ ሜሊዬ፣ ሜሊ ቆንጆ ሶሪ አንቺ ሜሊ ጉዴ አለ ልወጣ ስል እንዴት ነሽ? ልጅ ታምሎ ሰላም ጻፍኩኝ እኮ። ኧረ ቢዚ ነሽ ግን አድርገሻል። ይሄ ነገር ተስማምቶሻል። እንዴት ነሽ? ሰላም ነው። ሰላም ገባሽ? ሰላም ገባ። አንቺስ እንዴት ነው? እንጂ አረች ትናንት እንጂ አረች ትናንት ነው። አዎ እኔማ ልመሰክርላችሁ ነው ጋይስ። ወያው እንግዲህ አይ ለምንድን ነው በነገር ላይ ናፈረህ ባከን ንጉል ወይስ ከኤርፖርት ስትገቢ ነው ያሉት? አዎ እንደዛ ነው ያሉት። አዎ በቃ ሬዲ እሺ ኦኬ። አይ ጋይስ ልንገራችሁ፣ የምር በጣም ቆንጆ ናት ያለ ሜካፕ። ሺ ሶ ቢዩቲፉል። በአካል ብታያት ማርያምን አይ ላቭ ሀር ስኪን ከለር ምናምን የምሬ ነው ማርያምን ነገር እኔ በእውነት በቃ ጽፌ ነው ምናምን ከዛ እኔማ በቃ ተደነቅን። በቃ ኧረ እንደዚህ ቆንጆ ነሽ አልናት። ከዛ አፈረች እንደዚህ ማርያም ታፍራ አይናፋለች ብታይ ከዛ ከመጣው ፋውንዴሽን ችግር የለውም ማለት ወዳጃለሽ ስላለ እመጣለሁ ወስደዋል። ላንቺ ካልሸጥንማ ካላንቺ ካልሸጥንማ ቤቱን ነው የምንዘጋው። ያበዝ ይፎራ ነው እኮ ፈለኩት እኛንን ስፕሬይ ማርያምን አዛው ሞል ሌላ የሆነ እንትን አለ እንደዚህ ሜካፕ ማለት ነው። ኦንላይን ላይ ቼክ አድርግሻለሁ። ችግር የለውም ታውቅሻለሁ። አይቆይብሽም? በራሴ በአፕሊኬሽን ላይ አይቆይም። ቆይ አይደል ትንሽ ትንሽ ከቆየሽ ለዛ ያሳውቃለሁ። መቼ ነው አንቺ የምትሄጃለሽ? ዛሬ ላስት ዴይ ነው በእንግራችን ላይ አይ ዶንት ኖ እስኪ አላወኩም። ሜቢ ሰኞ ይሆናል ትራቭል በቃ እዚህ ልቀመጥ ያለሽ እዚህ ነው ገና። እሺ እንገናኛለን። የምር እስከ ሰኞ አለው። በቃ ምን እንገናኛለን እስከ ሰኞ አለ። ስንገናኝ ደስ ይለኛል። ምሳ በቃ ጋር እኔም ጋብዝሽ በኔ ወጭ ያለሽ ወተት ልታምር ጭጭዬ ቆንጆ ይልቃል። ከነሱ በቃ ልጅ ናትና በቃ እንደ ልጅ ላይ ደስ አይ ኧረ ትልቅ ሰው አይ ልጁ ደግሞ ጭጤ ነሽ። መስስ ትመጣለች አሁን አይ ቲንክ ትመጣለች። እንትንስ ፀጉር ቤት አልሄድሽም? ልሄድ ነው ግን ደከመኝ። ሌሊት እኮ ነው የገባ ነው ወይ ተመቶማ። አዎ ደግሞ ለካ ሌሊት ነው የሚወጣው። እኔ በጊዜ ገብቼ ልተኛ ምናምን ስል ጊዜ ኖ አሁን እኮ መውጫው ነው ብለው ሲያዞሩኝ ከዛ ቁጭ አለን የሆነ ቦታ ማወራ ምናምን ተከሰተከመኝ። በቃ ሌሊት ነው የገባሁት 2 ሰዓት ምናምን ለሰራ እንኳን እንጀራ አረፈ። አሁን እንደዚህ ነው እንደ 2 ሰዓት እኮ ሌሊት አይባልም። አሁን መግባት ያለብሽ እዚህ ዱባይ ድረስ መተሽማ ዱባይ ሀቢብቲ። አሁን አረበኛ ለመድ ሀቢብቲ በይ እንትን ለመድኩልሽ። ሰላም አለይኩም ኖ ይሄኛው ላይክ እሺ ቤዚክ ነው ግን ሀቢብቲ በይ ደግሞ ሰው ነው ሀቢቢ ሀቢብቲ
ሀቢቢ ያ ጋልቢ ያገልቢ ማለት የኔ ቆንጆ ማለት ነው። የልቤ ሰው ነገር ሴት ትላለች እንደዛ። ሴት አቃይ አስለም ወንድ ልቤ ማለት ነው። ልቤ ማለት የልብ ነው የምትሰማው እንደዚህ ብለው አይደል? አይ ግን የሀቢቢ በሽ የሀቢብቲ ግዴታ ነው እዚህ ሀገር። ሀቢብቲ ለወንድ ነው። ሀቢብ ለሴትም ይባላል። በጥፊ እንዳይላት ልታስመታኝ ነው። ሜሊ ግን ያለ ዝም በይ ወይ አረ ጥፊ ዝም በይ አረ ጥፊ የሀገልቢ የልቤ ማለት እኮ ልቤ ዋላ ምን ምንድን ነው? እምቢ ካለ ሌላ በይ ሌላ ነገር ሌላ ደግሞ እሺ የኦምሪ ምን ማለት ነው? ኦምሪ ማለት በቃ ጥሩ ነገር ነው። ከልብ እንዳትተሳስተሽ ከልብ ካልሽ ጉድ ነው። እዚህ ሀገር ያስወጡሽ ስድብ ነው። ህይወቴ ማለት ነው። ኦምሪ እንደዚህ አይነት ቃላቶች ለተራሴ ይባላል። ለተራሴ ይባላል። ኖርማል በቃ እዚህ ሀገር ኖርማል ነው። ኢቭን ተናደሽ ራሱ ሀቢብቲ ያምሻል ምናምን ትያለሽ። አይ ኦኬ ሀቢብቲ ምናምን ይባላል እዚህ ሀገር። አይቀር እንደሱ እንኳን ጥሩ አይደለም። ያው ከልብ ማለት ውሻ ነው እያሉ ነው። ስለዚህ እንዳትረብሽ አንቺ ራሱ ይሉኛል። አሬ ማለት ነው ግን ይሄ ቤዚክ ነው። ሀቢብቲ ለዛ ነው ሲሊ ቆንጆ። አይ ሌላ እንዴት ነው? የሆነ ፍሬንድ ልሽ የሆነ ፍሬንድ በቃ ሶሲቲካሪ በቃ ትልቁ የሚባለው በቃ ሀቢብቲ ነው። ማርያም ሀቢብቲ እቺ በቃ ትልቅ ናት። እና ሽክራን ደግሞ ሽክራን ማለት አመሰግናለሁ በቃ ሽክራን እሱ አውቃለሁ። ሽክራን ሀቢብቲ በቃ ግን እንትኖች ግን የታክሲ ነገር የታክሲዎቹ ነገር ምን ሆነ? ለኔ ለነገሩ ተመችቶኛል። እንዴ ከዚች እንትን አሳይሻለሁኝ። አፕሊኬሽን አለ። በአፕሊኬሽን በጣም ቀላል ነው። ምንድን እና ደግሞ የምትይው ታክሲ የተለያየ ታክሲ ስላለ ለዛ ነው። እኔማ ነኝ እኮ አሳየሁትኝ እኮ መቼልታንማ ሳሳየው መጣም ትራፊክ ግን እኮ ፍሪ ነው፣ እያየሁት ነው። ፍሪ ነው። እኔ ግን በቃ ልጠቀምበት የጥሩነቱ ሞባይሌን እንደዚህ። ታክሲ ነው ወይስ ኖርማል መኪና ነው? ታክሲ ላ አሁን ይኸውልሽ ታክሲ ብለው ራሱ ብዙ አይነት አለ እዚህ ሀገር። ኡበር ወይ ባትወሰ ተይ እንጂ 24 ሰዓት በነገራችን ላይ ሂጅ አላውቅም። በባስ በህይወት በሜትሮ ሄዳለሁ። እንትን እኮ ነው ሜትሮ አሪፍ ነው። እንትን ይሄ የሰጠሽኝ ክሬም ያለ ሞይስቸራይዘር ኖ አሁን የወሰድሽው የተለያየ ነገር እንዳልታይ እንትን ያደርጋል። ግሊትስ ያደርጋል። ቀል ብራውን ነው ፕራይመሩ እኮ ነው ማለት ዛብ ነው። አይዲያ እንዴት እንደማምር እና እንትን አለው ሰንሹት የፀሐይ መከላከያ ውስጥ ሰንስክሪን። ኦኬ አዎ አሪፍ ነው። ማርያምን አይ ሲጀምር አንቺ ሜካፕ ያስፈልግሽም የሚያስፈልግሽ ትንሽዬ ካረግሽ በቂ ነው። ለምን ስኪንሽ ሰው ቢዩቲፉል ምናምን ነገር እሱን ከተቀባ በቂ ነው። ኩል አድርጌያለሁ። ነገር እንዴት እንደማምር አይ ካን ሲ ጋይስ ወይት እኮ ግን እናንተ ትበልጣላችሁ። አረ ግን በጣም ተደነቅሽ። ኦ ማይ ጋድ አሁን ለምን እኔ ብዙ ጊዜ ቆንጆ እንደሆናችሁ ከኛ ወይ ለምን እንደዚህ ያየሩ ነው ማለት ነው። አረ እኛ በቃ እግዚአብሔር ሲፈጥረን ዱባይ ላይ
አየሩ ብቻ ሳይሆን በቃ ቆንጆ አድርጎናል። እንዴት ብሎ እንደሚያደርግ ሰውነታቸው እንዴት እንደሚያምር ታዩና እንዳለ ሞሉ ኢትዮጵያኖች እኮ አየሁ እኮ ብዙ አሉ ኦፍኮርስ አይደለም ምናምን ብለው ማለት ነው። እና ያምራሉ ወይ ጀርመን ኧረ የሚገርምሽ ነገር አይደለም ግን በጣም ያምር ነው የምልሽ። እዚህ በጣም ራሳችንን እንጠብቃለን ነው ማርያምን ሁሉም ባለው ነገር ነው። ኑሮም ደግሞ ምን መሰለሽ እንደ እንትንሽ ነው እንዳናኗርሽ ነው ገብቶሻል። ሃይ እንትን መኖር ፈልገው ነው እንትን ያለሽ ሎ ደግሞ እንትን ከሆነ ያለሽ ኢኮኖሚ ደግሞ ከሆነ ሎ አላ ቀንደንት እንደ ደረጃ ስራ ሙቀቱ ነው የሚያሳምረው። እስኪ ሌሎችንም ማየት ታረጋቸዋለሽ። ሳኒ ደግሞ በጣም የምትወድሽ ልጅ ናት። አስገብኝ ያለችሽ ነው። ኦኬ እሺ ቴንክ ሶ ማች እሺ እና እንደዛ ኤኒዌይስ እንትን ላለን እሺ እኔም ከብሬክ አሁን በ5 ወጣና እናወራለን። እሺ እንገናኛለን። እሺ እሺ እንቆይ እና ቴክ ኬር ሂጂ በቃ አሁን እኮ ሊመሽብሽ ነው። ባጎ ቤት ወለደሽ። እሺ ኦኬ አሁን እሺ ኦኬ እሺ እንጆይ ባይ ያ ሪቾይ እንትን ቤት ልታጸዳ መጣች መሰለኝ ሴትዮ። Yeah? Can you give me half an hour? So ጋይስ ባይ ባይ ቻው። ሊጸዳ ነው ቤቱ። ባይ ወዳችኋለሁ። ጡት መያዣ ነው ወንዴ። ቆይ ላስታውቃችሁ ስላሳያችኋለሁ።